ሰላም ጤና ይስጥልን። እነሆ የዕለቱን ዘገባዎች ወደ እናንተ ማድረስ ጀምረናል። የኤርትራ ጦር በወልቃይት አቅጣጫ እየተጠጋ መሆኑ ተነገረ። የኤርትራ ወታደሮች ወደ ትግራይ ክልል በስፋት መግባታቸውን ዓለም አቀፍ ተቋም ይፋ አደረገ። ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሪት የተሰኘ የግጭት ሁኔታዎችን የሚተነትን ተቋም አስታወቀ። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎች በዋናነት በሁለት አቅጣጫዎች ጦራቸውን ወደ ድንበር አንቀሳቅሰዋል ተብሏል። ህወሓት ወደ አማራ ክልልና አፋር ክልል አዋሳኝ አካባቢዎች ኃይሉን ያስጠጋ ሲሆን፣ በሌላ በኩል ሻዕቢያ ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑባት በወልቃይት በኩል መሆኑን የክሪቲካል ትሪት ሪፖርት አመላክቷል። የኢሳያስ አፈወርቂ አስተዳደር በወልቃይት በኩል ከተከዜ በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመለከተ ሲሆን፣ በዚያው አቅራቢያ የህወሓት አርሚ 70 ታንክ ጭምር ታጥቆ ሸረሪና ላይ በተጠንቀቅ ቆሟል። ሁለተኛው ግንባር ደግሞ በባድሜ ድንበር በኩል ሲሆን ሻዕቢያ ጦሩን እስከ መቀሌ ድረስ ያስገባው በዚያው አቅጣጫ መሆኑ ተረጋግጧል። ከህወሓት ጀርባ ሆኖ ጦሩን ወደ መሀል ሀገር ለመግፋት ከባድሜ እስከ አዲግራት ጦር ያስገባው ሻዕቢያ ወታደራዊ ሎጂስቲክስን በትግራይ ክልል መዲና መቀሌ ከተማ አስገብቷል ተብሏል። የሻዕቢያ ጦር መቀሌ መድረሱ አዲስ ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሪት በአካባቢው ወታደራዊ ተሽከርካሪዎች እንቅስቃሴ መኖሩን ጠቁሟል። ህወሓት ወደ አማራና አፋር ክልል አዋሳኝ አካባቢዎች ያለ የሌለ ኃይሉን ሰብስቦ ሲያስጠጋ፣ ሻዕቢያ ከጀርባ በታንክ የታጀበ ጦር ከባድመ እስከ አዲግራት ያስገባ መሆኑ ተነግሯል። በተመሳሳይ በኢትዮጵያ መንግስት በኩል ከፍተኛ ወታደራዊ የኃይል እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑ ተቋሙ ጠቁሟል። ከፋኖ ኃይሎች ጋር ውጊያ ላይ የነበረው የመከላከያ ሰራዊት ሰሞኑን ከአንዳንድ የአማራ ክልል አካባቢዎች ለቆ ወደ ትግራይ አዋሳኝ ቦታዎች እና ወደ ኤርትራ ድንበር እየተጠጋ መሆኑ በሰፊው ይነገራል። የቀድሞው ፕሬዚዳንት ባራክ ኦባማ በአሁኑ ፕሬዚዳንት ዶናልድ ትራምፕ በሚስቶቻቸውና በራሳቸው ላይ ስለተለቀቀው ሚኒመም ተንቀሳቃሽ ምስል አስተያየታቸውን ሰጥተዋል። በዛሬው ዕለት የቀድሞ ፕሬዚዳንት ባራክ ኦባማ ዛሬ በአንድ ፖድካስት ላይ ቀርበው በሰጡት ቃለ ምልልስ በሚኒሶታ ግዛት በፌዴራል ኢሚግሬሽን እና በጉምሩክ አስተባባሪ አይሲኢ ወኪሎች የተፈጸመውንና የሬን ጉድ እንዲሁም የአሌክስ ፕሪቲ ህይወት ያለፈበትን የተኩስ አደጋ በጽኑ አውግዘዋል። በዚህ ፖድካስት ላይ አስተያየታቸውን የሰጡት የቀድሞ ፕሬዚዳንት ባራክ ኦባማ በባለፈው ሳምንት በፕሬዚዳንት ዶናልድ ትራምፕ ትሩዝ ሶሻል ማህበራዊ ድረገጽ ላይ ባስተላለፉት ተንቀሳቃሽ ምስል አስተያየታቸውን ሰጥተዋል። ፕሬዚዳንቱ ከፖድካስት አቅራቢው ብራይት ታይለር ኮሄን ጋር ባደረጉት ሰፊ ቃለ ምልልስ ኦፕሬሽን ሜትሮ ሰርጅ በሚል ስያሜ በሚኒሶታ የተሰማራው 2000 የፌዴራል ኃይል ስምሪት ግልጽ መመሪያና ስልጠና የሌለው ከዚህ ቀደም ታይቶ የማይታወቅ ድርጊት ነው ሲሉ ገልጸዋል። ኦባማ በንግግራቸው ወቅት ወኪሎቹ ሰዎችን ከቤታቸው አውጥተው ከመጎተት ጀምሮ ትናንሽ ልጆችን ወላጆቻቸውን ለማጥመጃነት እስከ መጠቀምና ሰላማዊ ሰዎችን በእንባ ጠባቂ ጋዝ በተን የደረሰ አደገኛና አስነዋሪ ባህሪ ማሳየታቸውን ጠቁመዋል። ይህ የፌዴራል መንግስት ወኪሎች ድርጊት እጅግ አሳሳቢ መሆኑን የገለጹት ባራክ ኦባማ አሜሪካውያን ይህ እኛ የምናምንባት አሜሪካ አይደለችም በሚል ለኦፕሬሽኑ ምላሽ መስጠታቸውን ገልጸዋል። ይህ በእንዲህ እንዳለ ባራክ ኦባማ በቃለ ምልልሳቸው ወቅት ፕሬዚዳንት ትራምፕ ባለፈው ሳምንት በእሳቸውና በባለቤታቸው ሚሸል ኦባማ ላይ የተለጠፉትን ዘረኛ ምስል ሚም በተመለከተ ለቀረበላቸው ጥያቄ ሲመልሱ አሁንም በሀገሪቱ ዙሪያ በጨዋነትና በደግነት የሚያምኑ በርካታ ዜጎች እንዳሉ እንደሚረዱ ተናግረዋል። የአሜሪካ ሕዝብ በሚኒሶታ የታየውን ድርጊት እንዳልደገፈው ሁሉ እንዲህ ያለውን ንግግርም እንደማይቀበለው ያላቸውን እምነት ገልጸዋል። በመጪው ማክሰኞ የቱርኩ ፕሬዝዳንት ኤርዶጋን አዲስ አበባ ይገባሉ ተብሏል። የቱርኩ ፕሬዝዳንት ሪሲፕ ጣሂር ኤርዶጋን ማክሰኞ የካቲት 10 2018 ዓ.ም አዲስ አበባን ለመግባት ፕሮግራም መያዛቸው ተዘግቧል። ከአዲስ አበባ አስቀድሞ ሰኞ የካቲት 9 2018 ዓ.ም ዩናይትድ አረብ ኤምሬት የሚጓዙት ፕሬዚዳንቱ በዚህ ጉዟቸውም ከአረብ ኤምሬት መሪ ከመሐመድ ቢን ዛይድ ጋር ውይይት ለማድረግ ቀጠሮ መያዛቸውን መረጃዎች አስረድተዋል። የቱርኩ ፕሬዚዳንት ኤርዶጋን በመጪው ማክሰኞ የካቲት 10 2018 ዓ.ም ወደ አዲስ አበባ የሚጓዙት በጠቅላይ ሚኒስትር አብይ አህመድ ያቀረቡላቸውን ግብዣ ተከትሎ ነው ተብሏል። በዚህ ግብዣም ስለሚመጡበት ዋና ጉዳይ የተባለ ነገር ባይኖርም በምስራቅ አፍሪካ ቀንድ በኩል ከቅርብ ጊዜ ወዲህ እያንዣበበ ባሉ የፖለቲካዊ ጉዳዮች ላይ ለመነጋገር ይሆናል በማለት ብዙዎች ትንበያቸውን ሲያስቀምጡ ይስተዋላል።